ሰላም እንደምንድናችሁ ዩቲዩብ ፋሚሊዎቼ ቱዴይ ከሚገርም ቶፒክ ጋር ተመልሼ መጥቻለሁ። ያው ሰሞኑን ከዩቲዩብ ወይም ከሶሻል ሚዲያ ጠፍቻለሁ። ዛሬ የጠፋሁበትን ምክንያት እየከች ያለው ማለት ነው። ሶ I'm going to tell you what happened to me and then በቃ ስለ መናገር ያለብኝም ነገር ስለሆነ ነው መናገራችሁ። ለምን ጠፋው ብቻ የሚለው ሳይሆን ባይዜ ብዙ ሰዎች ጠይቀውኛል። There is a people who care about me, bro. So ስለኔ የሚጨነቁ ብዙ ሰዎች መንገድ ላይ አግኝተው ጠይቀውኛል። አንዳንዱ ስልክ ደውሎ ለምን ይጠፋው ምናምን ብሎኛል። ለሁላችሁም thanks, respect እና big love አለኝ ለሁላችሁም love, bro. I love you. That's my people right there, bro. Actually አሞኝ ነው የጠፋሁት እና ለዛ ነው ብዙ ሰዎች ተጨንቀው ምናምን ሲደውሉኝ የነበረው። በጣም thank you አንዳንዳችሁ ደውላችሁ ምናምን አይዞ ምናምን ብሎኛል ከነገርኳቸው በኋላ። አንዳንዱ ደግሞ seriously በቃ ለምን ይጠፋው ቲክቶክ ቪዲዮ ዩቲዩብ ቪዲዮ ሰራ አይደለም። actually ዩቲዩብ ላይ ብዙ አልታወቅም ግን ቲክቶክ ላይ ነበረና ያው ይጠይቁኛል ባቢ what happened ምናምን ለምን ይጠፋው ምናምን ይሉኛል። በጣም thank you ያው ግራ ለገባችሁም እኔ actually personally ለማታቁኝም እና ደውላችሁ ላልጠይቃችሁ ያው የጠፋሁት ያው በሽታ ይዞኝ ነው። ምን ይባል በሽታ ቤልስ ፓልሲ። so today ስለሱ ነው ላወራችሁ እንፈልገው ማለት ነው። ምንድነው ቤልስ ፓልሲ? በአማርኛ ስትረጎም ምንድነው? የፊት ላይ ሽባ ይባላል ማለት ነው። የፊት ላይ ሽባ እና አላችኋለሁ ግማሽ ፊቴ ከዚህ አንስቶ ወደዚህ በዚህኛው ሳይድ ማለት ነው በቀኝ ሳይድ አይ ዶንት ኖ እናንተ ጋር ኦፖዚት ከሆነ በቀኝ ሳይድ ያለው ፊቴ ሙሉ ለሙሉ ፓራላይዝ ሆኖ ነበር። I cannot access my face. Still recover ያረኩ ነው ግን recover ሙሉ ቶታሊ ያላረኩም እና ያው አንደኛ ብዙ ሰው ላይ ሊያጋጥም ይችላል ቪዲዮ የሰራሁት so that ከኔ እንድትማሩ ማለት ነው። አንደኛ ከኔ እንድትማሩ፣ ሁለተኛ እንዳደነግጡ አይደል ያው እንደዛ ነገር ሲያጋጥማችሁ ከዚህ በፊት አይታችሁ ማታውቁ I am here to tell you to tell you actually and now bro ምን እንደተፈጠረ አትገምቱ ማለት ነው። ጥሩ አይደለም አትገምቱ። so what happened actually is like Friday ነበር ቀኑ Friday ጠዋት ሮብ ማታ ፈታ ብለን ምናምን ዘና ብለን ከጀለሶች ጋር Friday ጠዋት ነው በቃ ከእንቅልፌ ስነሳላችሁ ፊቴ ከብደኛል። what's going on ብዬ ብራ ሄጄ መስታወት ገጠጋቢ ያለው my face is not working ግማሽ ኮኑ ማለት ነው ብለው አለ ቪዲዮ ያሳያችኋለሁ። አይሰራም ማለት ነው ቪዲዮ እንዲህ ባረገው አልሰራልኝ። በዚህኛው ሳይድ ያለው ነው እንግዲህ አሁን ስቲል ራሱ ያስቸግረኛል። ይሄኛው እንዴት እንደሚሰራ ይሄናው ከፍታ አደረገው so when I ስስቅ አሁን ተሽሏል እኮ እንደዚህ አልነበረም። so አያችሁ ስቲል ይሄኛው ስቲል ኢነርጂ የለው አይኔ ስቲያ I don't know ይሄኛው በጣም የሚጨፍን ከሆነ አላውቅም ግን ድሮ በጣም ነበር ጭራሽ የሚታወቀው። አሁን ላይ ትንሽ ይሻላል። አትሊስት እኮ ሪከቨር አድርገን ይሄን ቪዲዮ ሰራሁለት አሳያችኋለሁ የድሮን ቪዲዮዎች እና ይሄ no way አይጨፍንም ማለት ብራ ይሄኛው ራሱ አይንቀሳቀስም ነበር። አሁን ግን ይንቀሳቀሳል። both of them ድሮ ያኔ ይሄኛው አይንቀሳቀስም ሪላክስ አድርጎ ምናምን ብሮ ደነገጥኩ ማለት ነው። ምንድነው happen ያደረገው? በቃ የመጀመሪያ ቀን እንደውም ብዙ አልደነገጥኩም ልንገራችሁ። ተረጋጋው ምናምን በቃ አንድ ጊዜ ተኝቼ ይሄኛው እጅ ላይ ተኝቼ ምናምን እንደ ፓራላይዝ ነገር ሆኖብኝ ያቀለኝ ምንድነው የሚባለው ደም ብዙ ሳይድበት ምናምን ሲቀር የለም እንደዚህ አይነት ስሜት ሰምቶኝ ቀስ በቀስ እንዲያልኩ ምናምን ይሄ ምናምን እጅ አልንቀሳቀስ ብሎ ያሊዝ ምናምን ብሎ ማለት ነው ቀስ በቀስ እንዲያረኩት ምናምን መጥቷል። ከዛ ይሄም እንደዛ ይሆናል ብዬ አንድ ቀን በቃ በአንድ ቀን አትሊስት መስራት ይጀምራል ምናምን ብዬ ጓደኞቼ ጋር ወጣሁ ማለት ነው። ጓደኞቼ ጋር ስወጣ ጓደኞቼ ምናምን ብሎ አስደነገጡኝ። ደግሞ ከዛ መልሶ ለማረጋጋት ደግሞ ኧረ ይሻላል ምናምን አሉኝና የሆነ እንትን አርጋለሁ። ይሄ ውሃ ተፈልቶ ሲቀደስ
ባይዜ አይኔን ሲጨፍና ይሄኛው ያየ መጨፈን ይችላል። ግን ደግሞ ይሄ ያየ በፍጹም መጨፈን አይችልም ቢሞት ማለት ነው። አሁን በዚህ መጥቀስ አልችልም። ብራዳ ሄደን በትኩሷ አረግን አሸን ምናምን የሆነት ፊል አረኩት። ትኩሷ ምናምን ሲሆን አንዳንዴ በሰዓቱ ከሆነ የሚንቀሳቀስ ምናምን መሰለኝ እንዲህ ሳርክ ትንሽ ተንቀሳቀሰ መሰለኝ። ብቻ ደስ አለኝና እንደውም ሬስት ላድርግ ልተኛ ምናምን ብዬ እዛው ጓደኛዬ ቤት ነው የተኛው። ለጥ ብዬ በቃ ትንሽ ስነሳ ተሽሎኛል ብዬ ነው ያሰብኩት። ይሻለኛል በቃ እኔ ራሴን ስነሳ ማገኘው ተሽሎኝ ምናምን ብዬ አዘጋጁት ማለት ነው። እና ተኛው ከዛን ተነሳው ምናምን በቃ ሆፕ አለኝ ምናምን ኢነርጂ ፉል ነኝ በቃ ምናምን ተነሳው። እዚህ መስታወት ጋር ያለው ናቲንግ ቼንጅ ማለት ነው። ምንም አልተቀየረም። ምንም የዛኔ ነው ብሮክ ነምበር 2 ፓርት ነምበር 2 የድንጋጤ ነምበር 2 የሚጀምረው ከዛ በኋላ በቃ ምን ልበላቸው ቤት መጣው ምናምን በቃ እሺ አይዞ ብርድ ምናምን ሊሆን ይችላል ምናምን ተባለ። የብርድ የሆነ የሚቀባ ነገር አለ እሱን ተቀብተህ ተኛ ተሸፋፍነ ምናምን ተባልኩ። ተሸፋፍኝ ተኛው ምናምን ጠዋት ስነሳ የሆነ ማታ ላይ በጣም ታፍኝ ምናምን ስለነበር ሙቀቱ እንደገና ያኛው ስሜት ተሽሎኛል ምናምን የሚለው ተሽሎኛል የሚለው ስሜት እንደገና ተሰማኝ ማለት ነው። በቃ ተሽሎኛል አሁን ነገ ጠዋት ስነሳ በቃ ሙሉ ለሙሉ ሪከቨር አድርጌ ነው ምናምን አልኩና ደስ ብሎኝ ብሮ ነገ ጠዋት በቃ ምን ደስ እንዳለኝ ራሱ አለቀው። ተነሳው መስታወት ጋር ሄድኩና እንዴት ምንም nothing changed bro። የዛን ቀን ነው ለመጀመሪያ ጊዜ በቃ ማለት ከያዘኝ ማለት ነው ስደነግጥ በጣም ኩሪየስ ሆኜ የደነገጥኩበት ቀን ለመጀመሪያ ጊዜ። ለዚህ የመጀመሪያ ቀን አልደነገጥኩም። የደነገጥኩት ሁለተኛ ቀን በቃ መቀመጫ ነው ያጣሁት። ስነሳ እኔ ራሱ ታዘብኩ ራሴ ምን ሆኜ ነው ዳብሊው ለቀላል አይደለም ባይዚ ኦሮበስ አንተ ፊት ተበላይቶ ነው ትቀልዳለህ። እኔ አሁን ስላለፈ ነው አሁን ራሱ ምንም እንትን አይሰማኝም። ገና ሙሉ ለሙሉ ሪከቨር አላረኩም። ለዚህ ሙሉ ኮምፎርታብል አይደለም ስቲል ነው ብሮ። እና ምን ተፈጠረ ሪሰርች አደረኩ። ኢንተርኔት ላይ ገባው ጉግል ምንድነው ሀፊታችሁን ፓራላይዝ ሊያደርግ የሚችለው ምናምን ሪሰርች አደረግ ቤልስ ፓልሲ አይል በቃ ዶክተሩ ቤልስ ፓልሲ ምናምን ሲል አየው። ከዛ በኋላ ሪሰርች አደረግ ጀስቲን ቢበርን አየው እንደዚህ ታሞ ምናምን ሳየው ጀስቲን ቢበርን ሳየው እንደኔ የሆነ ወይ በቃ እነሱ የሆነ ሱሴን ምናምን ነገር ናቸው በሱስ ምክንያት የመጣ ነው ምናምን ብዬ በቃ ደነገጥኩ ነው ማለት በቃ ከዚህ በኋላ አይመለስም ምናምን ብዬ ከዛ በኋላ በቃ አንድ ዝም ብሎ ዶክተር ሲያወራ አገኘሁት። እሱን ቪዲዮ ጠቅ አድርጌ ሳየው ቤልስ ፓልሲ ይባላል። ማንም ሰው ላይ ሊያጋጥም የሚችል ነገር ነው እና ባይ ኤኒ ሚንስ ሊነሳ ይችላል። በእንትን አክቹአሊ በጭንቀት በእንቅልፍ ማጣት በጥርስ በሽታ በቃ ኤኒ ሚንስ ምናምን እሱ ደግሞ የሚነሳበት ምክንያት አለና የሆነች ቫይረስ አለች እንትን ምንድነው ቺክን ቫይረስ አይ ዶንት ኖ ቺክን ቫይረስ አይ ዶንት ኖ እሱን እርግጠኛ አይደለሁም። እና የምትባል የሆነች ሰውነታችን ውስጥ ነው ቫይረስ አለች እሷ ነች ኢን ኮዝ የምታረገው እና እሷ ደግሞ በኤኒሚስ ልትነሳ ትችላለች። በጭንቀት ልትነሳ ትችላለች። በእንቅልፍ ማጣት በነርቭ ችግር ምናምን ብራ ፓውዝ ነው ያልኩት። ከዛን ደግሞ ምን ይላል የሆነ እንትን መድኃኒቶች አሉ አንቲቫይረሱን within 3 days ካልወሰድክ በ3 ቀን ውስጥ ምናምን ካልወሰዳችሁ የሪከቨሪ እንትናችሁ ይቀንሳል። ያው 100% የሚሆነው ወደ 80% ይቀንሳል ምናምን ብራ ዳብሊው አልኩ ማለት ነው። አሁን ሺት ሜድ አለብኝ ቶሎ ሐኪም ቤት ምናምን በቃ አንቲቫይረስ ፍለጋ አንቲቫይረስ ነው አንቲቫይረስ ነው የሆነ መድኃኒቶች እና ዶክተሮችን ስጠይቅ አንቲቫይረስ እንዴ አንቲቫይረስ እኮ ሲጀመር ቫይረስ እንትን የለውም መድኃኒት የለውም እና አንቲቫይረስ የሚባል ምናምን የለም አሉ። እንደዚህ ሎካል ሆስፒታል አሉ እነዚህ ክሊኒኮች እና የሆነ አንድ እንትን ዶክተር አገኘው ዛው
ሎካል ክሊኒክ ውስጥ ግን ያቀ ነበር በቃ ስለዚህ በሽታ ምናምን ያቀ ነበር እንዳየኝ ነው ፌሻል ፓራላይዝ ነው አለኝ። እሺ ምናምን አልኩና እና ምንድነው ምናምን ስለው እስቲ አንተ ምን ደም ግፊት ምናምን አለብህ እንዴ አለኝ። እንዴ የምን ደም ግፊት የለብኝም ምናምን ስለው ቼክ አረገ ምናምን እንጂ ዳሜ ኖርማል ነው በቃ ምንም ደም ግፊት ችግር የለብኝም እና ደግሞ you're too young to have this ምናምን ፕሮብሌም ምናምን አለኝ ማለት ነው። በብዛት የሚያጋጥማቸው ህፃናቶችና እንደዚህ ትልቅ ኤጅ ላይ ያሉት ምናምን ናቸው አለኝ። ይሄና ታዲያ እኔ ለምን አጋጠመኝ ምናምን በቃ ምናምን አልኩ ስለው በቃ ሻው የሆነ እንትን መታየት ያለብህ ነገር አለ አለኝ። አክቹአሊ አንተ ስትሮክ የሆነ ሁለት አይነት እንትኖች አሉ ይሄን ነገር ኮዝ ሊያደርጉ ይችላል። አንደኛው ስትሮክ ነው፣ ሁለተኛው ቤልስ ፖልሲ ይባላል። ቤልስ ፖልሲ እስካሁን ያወራሁላችሁ ነው ስለ ጃስቲን ቢበር ነው። ታውራ ቪዲዮን ካገኘው አረግላችሁ ለጃስቲን ቢበር ስለ ጃስቲን ቢበር ሳወራ ምናምን ያልኳችሁ ቤልስ ፖልሲ ይባላል። እና ስትሮክ የሚባለው ደግሞ ስትሮክ ኖርማሊ በቃ ሰዎች ስትሮክ የሆነ የለ የነርቭ በሽታ ነው። በቃ እሱ ነርቭን ታርጌት አድርጎ ይመጣ ነው። አንዴ በኤጅ ምክንያት በተለይ ስትሮክ ደግሞ የሚከሰተው በእንትን ምክንያት ነው። ይሄ ደም ግፊት ምናምን ካላችሁ እና የሆነ ፓርታችሁን ስትሮክ ሲያደርግ ነርቫችሁን መስራት ያቆማል። አንዳንድ ሰዎች ግማሻቸው የሆነ የለ አይንድስ ነው እና ያንተ ስትሮክ ወይ ደግሞ ቤልስ ፖልሲ ሊሆን ይችላል። ግን ከሁለቱ እንደሆነ ለማጣራት ምርመራ መውሰድ አለብህ ያለ የብሬን ምርመራ አለ እንደዚህ ነርቭን ሙሉ የሚያጠና ማለት ነው። እና እሱን እንደ ራጅ አይነት ነገር ነው እና ትነሳለህ። እሱን ተነስተና ምናምን እሱን ተመርመር አሉ ብሮ በቃ ሮድ ኮኖ ምላችሁ ወደ ሆስፒታል ዩጋንዳ ውስጥ ካላችሁ የት ሆስፒታል እንደሆነ ነግራችኋለሁ። ሜንጎ ሆስፒታል ነው። ሜንጎ ሆስፒታል በጣም አሪፍ ነው። ያው ኤክስፔንሲቭ ቢሆኑ ውድ ቢሆኑ ማረጋ አይቻልም። ጤና ኬዝ በጣም ከርፉሊ ነው በሲሪየስ መውሰድ ያለባችሁና እዛ ሄድኩና በቃ እንትን አልኩ። ቼክ ተደረጉ እና ዶክተሮች በጣም ጎበዝ ነበሩ። ጎበዝ ዶክተሮች ነው ያጋጠሙኝ እና እነዚህ ፌሻልን የሚሰሩ ዶክተሮች እዚህ ያሉት በጣም አሪፍ ናቸው ነገሩኝ። ያንተ ቤልስ ፖልሲ ነው እና ደግሞ ሪከቨር ታደርጋለህ ምክንያቱም ወጣት ነገና ያንግ ምናምን አሉኝ። በቃ መድኃኒቱን ሰጡኝ አልኳቸው። ራሱ ከኢንተርኔት ላይ ያያዋቸው መድኃኒት ራሱን አንቲባዮቲክ እና ይሆን አለበት ፒ የሚጀምረው ሰው እርግጠኛ አይደለም ስሙን አላስታውስም። እና እነሱ ሁለቱ መድኃኒት ሰጡ። ከዛን ወደ ቤት ተመለስኩ። እዛን ቀን ነው I feel the time that I felt good እና በቃ ከዛ በኋላ ሪከቨር ጀመርን ይላል። እና እሱ ነው how it happened እና እኔን ያገኘኝ እንደዛ ነው። እና በሽታው ያው ቤልስ ፖልሲ ይባላል። በቃ ፊታችሁን ፓራላይዝ ያደርጋል ግማሽ ፊታችሁ እና በቃ ይሄ ነበር የተፈጠረው። እስከዚህ ድረስ ቪዲዮን ካያችሁ ያው ሰብስክራይብ አድርጉ። ስለ ቤልስ ፖልሲ ደግሞ በደንብ ማወቅ ከፈለጋችሁ ይሄን ቪዲዮ ሪኮመንድ አደርጋችኋለሁ። ሄዳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮ ሼር አድርጉ። እንደዚህ የታመመ ሰው ካለ በተለይ በቃ ሼር አድርጉ። ባይዚ ይጠቅማል በጣም አንደኛ ያረጋጋዋል አለ ሰው አለ እንዳንተ የታመመ ለዚህ በቃ አይዟችሁ አንድ ሪከቨር እናደርጋለን። ፋሚሊው ነው። ሰብስክራይብ አድርጉ፣ የእናንተን ቪዲዮ ሼር አድርጉ በቃ